ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ስለ ዲቪ 2027 ስለ አዲሱ የተጀመረ ክፍያና ለዲቪ 2027 ፓስፖርት ግዴታ እንደሆነ ልነግራችሁ ነው የመጣሁት። ዲቪ አፕላይ ማድረግ ካስባችሁ ካሁኑኑ እነዚህን 3 ነገሮችን ማዘጋጀት አለባችሁ። አንደኛና ዋነኛው ፓስፖርት ማውጣት አለባችሁ። ቫሊድ የሆነ ኤክስፓየርድ ለመሆን 6 ወር የቀረ ፓስፖርት ሊኖራችሁ ይገባል። ያን ፓስፖርት ስካን አድርጋችሁ ስለሚላክ ስካን ማዘጋጀት አለባችሁ ማለት ነው። ሁለተኛ ኢንተርናሽናል ካርድ ሊኖራችሁ ይገባል ማለት ነው። አሁን $1 ክፍያ ስላለው ኢንተርናሽናል ካርድ ሊኖራችሁ ይገባል ማለት ነው። ላይክ እንደ ማስተር ካርድ ያሉ ካርዶችም ማለት ነው። እና ወይ ከሌላችሁ ደግሞ ለእናንተ የሚከፍልላችሁ ሰው ሰርድ ፓርቲ ሰው ሊኖር ይገባል ማለት ነው። ይሄንን ከሆነ ማዘጋጀት አለባችሁ ማለት ነው። ሶስተኛው $1 መክፈል አለባችሁ ወይ ደግሞ የሚከፍልላችሁ ሰው ማዘጋጀት አለባችሁ ማለት ነው። ሙሉ አሞላሉን ደግሞ ኦክቶበር 16 ሲደርስ እንዴት እንደምትሞሉ አሳያችኋለሁ። እንደዚህ አይነት ስለ ኢሚግሬሽን ፕሮሰስ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረግ እንዳይረሳ እያልኩ ኦክቶበር 16 እንገናኛለን። ያኔም እንዴት እንደምትሞሉ አሞላሉ ሙሉ ቪዲዮ ሰራላችኋለሁ ማለት ነው። እናም ለተወሰነ ሰው ሞላላችኋለሁ ማለት ነው። ፓስፖርት ኖራችሁ ሁሉም ነገር አዘጋጅታችሁ ኢንተርናሽናል ካርድ ፔመንት ለሌላችሁ ሰዎች አግዛችኋለሁ ለተወሰነ ሰው ማለት ነው። ኦክቶበር 16 እንገናኝ።